ሰላም ቤተሰብ፣ ዛሬም ደግሞ አንድ የማታምኑትን ታሪክ ይዤላችሁ መጥቻለሁ። ለ335 ዓመታት የቆየ ጦርነት ግን አንድም ጠብታ ደም ያልፈሰሰበት ቢባል ታምናላችሁ? ኧረ ምን እሱ ብቻ አንድም ጥይት አልተተኮሰበት። ነገሩ እንዲህ ነው። ታሪካችን የሚጀምረው በ1651 ዓመተ ምህረት ነው። በወቅቱ በኔዘርላንድስ እና በእንግሊዝ መካከል ጦርነት ነበር። የሲሊ ደሴቶች የኔዘርላንድስ መርከቦችን ሰረቀች። ኔዘርላንድም ካሳ ክፈለን ስትል ሲሊን ጠየቀች። ጥያቄውን ውድቅ ሲደረግ ጦርነት አወጀች። ነገር ግን ብዙ ሳይቆዩ ኔዘርላንድስ ስለ ጦርነት ረስታ መርከቦቿን ይዛ ወደ ሀገሪቷ ተመለሰች። ሁለቱም ወገኖች ጦርነት ላይ መሆናቸውን ረስተው በትክክል 335 ዓመታትን አስቆጠሩ። በመጨረሻም በ1986 ላይ የሰላም ስምምነት ተፈራረሙ። ጦርነቱም አበቃ። ይህ በታሪክ ረጅሙና ሰላማዊ ጦርነት ተብሎ ተመዝግቧል። ጦርነት ሁሉ እንዲህ በመርሳት ብቻ በሰላም ቢጠናቀቅ ምን ነበር? ሪሊ? እንዲህ ያለ አስገራሚ ታሪክ እና የሳይንስ መረጃን ለማግኘት ፎሎ ማድረጋችሁን አትርሱ።